ድርብን እንዲህ የሚያነሳት ቦታ አለ ከስር እንግዲህ ድርብ ወፍራም ነች አስቢ እሷ ቧ ብላ ፈርጣ ወይኔ የገደለኝ አሸ አንበሳው ምናምን ስንል ጎሽ እኔንም ልታሹኝ ቀጥሎ ወደ ጣቢያ ቲያትርን የጀመርኩት ጉበት ለደረት ኪነት ላቢያት ሲባል ነው ኦኬ ተመልሰናል ቤተሰብ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ ተመልካቾች ላይክ አድርገህ ጀምር መድረክ ላይ ስትወጣ ስትጫወት የገጠመኝ የለም እንደው አለ በጣም መድረክ ላይ ምን ያልገጠመኝ አለ መድረክ ላይ ብዙ ገጠመኞች አሉና አንዴ የመድረክ ገጠመኝ እንግዲህ አንዴ መስተፋቀር ሚል ቲያትር ይዘን መስተፋቀር ማለት የዳግማዊ ፈይሳ ነው የውጭ እንትን ነው ትርጉምና ዝግጅቱ የዳግማዊ ፈይሳ ነው እሺ እና ቲያትሩ ላይ መስተፋቀር ሚል ቲያትር ነው የሸዋፈራው ነው ፕሮዲዩስ ያደረገውና መኮንን ላከ ድርብ ወርቅ ሰይፉ ዮሐንስ ተፈራ እና ሜሮን ጌትነት እኔ ምናምን አለንበትና እሱን ቲያትር እየሰራን አንዴ ወደ ለክፍለ ሀገር ተፈለገ ቲያትሩ ክፍለ ሀገር ተጠራና አሰላ መድረክ ላይ ለመስራት ከዛ ፍቃዱ ከበደ አለ ቲያትሩ ላይና ፍቃዱ ባሪያው ደላላው ነው የሚሰራውና ፓርቱ በጣም ከባድ ነው ይሄ ሬስትለስ ሰው ታውቂያለሽ በጣም በቃ ሚንቀዝ በቃ ያንን ያነሳል ይጥላል ይሄን ይሸከማል ያስቀምጣል ምናምንና በጣም ሬስትለስ የሆነ ደላላ ነው ቲያትሩ ላይ ቀዥ ሚል ደላላ ነው በቃ እና እሱ አጋጣሚ ፍቃዱ ከበደ እዚህ ባቢሎን በሳሎን ቲያትር ነበረው ባቢሎን በሳሎን ቲያትር ስለነበረው እንዴት ይሻላል ሲባል በቃ ዮሐንስ ተፈራ ጆኒ የፍቃዱን ቦታ እንዲሰራ የደላላው ማለት ነው የዮሐንስን ቦታ ደግሞ ሌላ ጃቴው ዘሪውን የወንዶች ጉዳይ ላይ ያለው እሱ እንዲሰራ ተደረገና ካስተደረገ ከዛ ተጠና ምናምን ስለሚያቀው ዮሐንስም አጥንቶታል ጆኒ አጥንቶት ምናምን ጨራረስን ምናምንና ከዛ ሄደን ለከዛ እንደደረስን አሰላ ቀን ላይ ነው ደረስነው ቁጭ ብለን ያወራ ምናምን ነገር ለማታ ለካ ጆኒ ተጨንቋል በጣም እንትኑ ፓርቱ በጣም ከባድ ነው እንትን ስለሚል ጨንቆታል እንዴት አርካውን እንትኑን እንዴት መስራት አለብኝ ብሎ ያወረደ ነው ገባኝ ልክ መጀመሪያ ቁጭ ብለን ሄዶ ሲመጣ ገና ስናየው ብለን ምን ሆኖ ቢመጣ ጥሩ ነው ራስ በረሃ ተላሽቶት ይሄንን እንደዚህ ራስ ሙሉ ራስ በረሃ አርጎ ሌላ ሰውዬ መሰለኝ ምንድነው ስከተ አይንት እንዲለው ከዛ ተሳቀ ማለት ነው አይ በቃ ቆንጆ ነው እንደም ድርብ አሁን በቃ በጣም ቆንጆ ነው ምናምን አለች ከዛ ማንተ ተዘጋጃጀም ምናምንና ብቻ ገባን ስንገባ ይሄ ጥርሱንም ምን አደረገው ይሄን ወላቃ አደረገው ማለት ነው በሜካፕ እና ስታየው ገና ያስቃል አይደለም ቆመኝ ስታየው ያስቃል በጣም ነው የሚያስቀውና ከዛ አሬ ሰውዬ ያስቀኛል ምናምን ስል ሸዋፈራው አንተ ስራዬን እንዳታበላሽ እንደዚህ እንትነተ ምናምን ይላል እሺ አልኩና እንደው እግዚአብሔር ይሆነኝ ምናምን ይያልኩኝ በቃ ከዛ በኋላ ገባን አዳራሹ ጥቅጥቅ ብሎ ሞልቷል ጣራው መሬቱ ነው የሞላው አዳራሹ ከዛ በምናምን ተጀመረ ቲያትሩ ልክ ሲጀመር ደግሞ በኔና በሱ ነው የሚጀመረው መድረክ ላይ ቆመን በኔና በሱ ነው የሚጀመረው እየተሰራ ነው ሰው አያለ መድረክ ላይ ምናምን ይስቃል ምናምን ከዛ የሆነ አንድ መላን ፈጥርና ያመላይ ተሳካ ሲሆን ወንድ ምናምን ብሎ አንስቶኝ እንደዚህ ከስር ይዋርዋሽ ከርክሮ ያስቀምጠኛል ገባሽ ልክ ዛንትኑ ላይ መላው ተሳካ የስ ምናምን ወንድ ነው ባሳቡ ጥሩ ምናምን ነገር ብድግ አርጎ እንደዚህ አንስቶኝ እንትን ሲል ባላንሱን መጠበቅ አልቻለም እና እንዲህ ወደ ላይ አንስቶኝ እንዲህ ሲዞር ይሄ የእግሩን ባላንስ ይሄንን ሳታ ይሄን ገባሽ ልክ ይሄ ወደ ኋላ ሲያዳልጠው እንዲህ ይዞኛል ወደ ላይ ወደ ኋላ ሲያዳልጠው እኔ እንደዚህ እንዲያዘኝ ማለት ነው እሱ ከታች ማለት ነው እንደዚህ ባለው እንዲያዘኝ ሲያዳልጠው ወደዚህ በዚህ ጧ ብሎ መድረኩ ላይ ሲወድቅ እኔ ከላዩ ላይ ተያይዘን ተደራርበን ማለት ነው ጇ ብለን ብቻ ስንወድቅ
የመድረኩ አቧራ ጨሰ ወደ ላይ ከዛ በኋላ ሰው ኦዲየንሱ ቲያትሩ መስሎት ደረሱ ስቴዲየም መሰለ በቃ ስቴዲየም እኔ ከላዩ ላይ ብቻ ደንግጫለሁ በጣም ፍንጥር ብዬ ተነሳው ከላዩ ላይ ተነስቼ ፍንጥር ብዬ እሱም ድንጋጤ ያለ ብድግ ብሎ ተነሳና ከዛ ስንተያይ እንደዚህ እኔ ጥርሱ የረገፈን ይመስልኝ ደንግጬ እንደዚህ ቲያትሩ እንዲህ ስንተያይ ይሄ ፊቱ አመድ ለብሶ ሳይው ሌላ ፍጡር ከሌላ ዓለም የመጣ ከዛ በኋላ እንዴ ሰው ይስቃል እንደዚህ አረጅም ከዛ በኋላ ቀጥሎ ያለው እንዲያሎግ እንደልስ እንዴት በየፊቱ ሊው እያየውኝ እንዲ ዞር ኪ ፊቴና ዞር ማለት ነው ሾፈር ከጀርባው ነው ወርታይሳችሁ ግቡ አይሳችሁ ቀጥሉ እንትላል ተቀጠለ በቃ ቀጠለና ምን ያህል ክብደቱን ነው እንትን ምልሽ በቃ ከዛ በኋላ በወጣ ቁጥር ባክስቴጅ እነ መኮንን ላከም እያዩት ድርብም እያየችው ፊቱን እያየችው ከፊቷን አዙራ መኮንንም በቃ ሳቀመሰ ከዛ አለዋለ ሽንቷን ሸንታለች ድርብ አለዋለ ማለት መቆጣጠር አቅቷት ማለት ነው የሆነ ታይም ላይ ድርብን እንደዚህ አንስቷት ይዟት የሚወጣበት ቦታ አለ በቃ ሰውየው ሬስትለርስ ነው ካራክተሩ በጣም ከባድ ነው የዳግማይ ፈይሳ ዝግጅቶች ደግሞ በተፈጥሯቸው መገለባበጥ ይበዛቸዋል ለመገለባበጥ መነሳት መጮህ እንደዚህ አይነት ናቸው እንትኖቹ ዝግጅቶቹ የሱ የዝግጅት ስታይሉ ይሄ ነው እና ድርብን እንዲህ የሚያነሳት ቦታ አለ ከስር እንግዲህ ድርብ ወፍራም ነች አስቢው እንደዚህ አንስቷት ተሸክሞ ወስዶ አስቀምጧት ነው የሚመለሰው እንደዚህ ተሸክሞ እሱ እዛ መድረኩ ላይ ነው ሐሳቡ ያለው እንዲህ ተሸክሞ ወሰደ ከሰቀሰቆ ወሰዳትና ልክ ባክስቴጁ ጋር እዛ ጋር ነው የሚያስበው ያለው በቁሙ ለቆት ገብቶ እሷ ብላ ፈርጣ ወይኔ የገደለኝ ወደ ቲያትሩ ገብቷል ወደ ቲያትሩ በቃ ህዝቡ አያለ እየሳቀ መጣ ወደ ባክስቴጁ ጋር መጣና ጆኒ ግባ እንጂ ምናምን ሄድ እንጂ ምናምን ስንለው ሰው ለምንድን ነው የማይስቀው አላለ ኧረ እየሳቀ ነው ሄድ ግባ አረኝ እና ኧረ ሶፍት እስማ በጣም የሚገርም ገጠመኝ ነው በጣም ይሄ ነው መሰለኝ የሚያዝናናው በቃ አይደለ ከቲያትሩ በስተጀርባ ሌላ ቲያትር አለ ከቲያትሩ እንትን ላይ ሌላ ቲያትር አለ ቲያትር ህይወቱም ይሄ ነው ደስ ይላል በጣም እየሰራሹ ሌላ እንትን አለ የገጠመኞች የቲያትር ገጠመኞች ምናም ደስ ይላሉ አሁን ለምሳሌ ማረሻው አንዴ ቲያትር ገጠመኝ ልጨምርልሽና የቲያትር ገጠመኝ ሳይሆን የፊልም ነው ይሄ ፊልም ነው ሰውየውን ከሌ በያል ጠቅስልሽም አያስፈልግም የባህር በር ፊልምን ስንሰራ የጥላውን ጉክሳ ነው የባህር በር ፊልምን ስንሰራ በጣም ይገርምሻል ካራክተሩ ካስት ሲደረግ ከእንትኑ ሰውየው ካስት ሲደረግ ካራክተሩ ካራቲስት ነው ተማች ነው ባሽ ታብሎ የፈጣን እንትን ነው እና ካስት ሲደረግ በጣም ለመስራት ስለጓጓ አረኔ ብላክ ቤልት አለኝ ምናምን ነገር አለ ገባሽ ጀመረ በቃ ነው ችግር የለም ደሱ ነው የሚፈልገው ዋናው እሱ ነው ምናምን ብሎ ጥላውን ጉብሳ ካስት አደረገው ምናምን ከዛ እየተቀረጸ ፊልሙ መጨረሻው ላይ ደረሰ መጨረሻው ላይ ሲደርስ እኔ እንትን ሆኜ ነው የምሰራው የዚህ የሻቢያ ሰላይ ነውና ለመሰለል እዚህ ሀገር ውስጥ ገብቶ ደህንነቶች ደርሰውበት በኋላ ላይ ከቀለበት መንገዱ ላይ ዘለው ይወርዱና ደህንነቶች ይመቱታል በጥይት እሱ ነው ታሪኩ እና ከዛ ለከዛ ደረሰ የማይደርስ ቀን የለ ያ የጭንቅ ቀን ደረሰ ያ የመከራ ቀን ደረሰ ከዛ እንትን ተባለ ዝግጅት
ቀን ጀምሮ ሲደረግ ነበር ለሊት ጭር ስለሚል ሊሰራ የታሰበው የት ነው ቦሌ ቀለበት መንገዱ የለም ቦሌ ቀለበት መንገዱ ጋር ነው እዚህ እንትን ብራስ ሆስፒታል አካባቢ እዛ ጋር ነው ሊሰራ የታሰበው ዝግጅት ምናም ተደረገና ሄለን ታደሰ ምናምን አለች ጥላውን ጉክሳ ሚስቱ ምናም እዚህ ፕሮዳክሽኑ ትልቅ ፕሮዳክሽን ነው ከዛ ተዘጋጃጀ ምንድነው ከዛ ምንድነው ተገዛ ምናምን ከላይም እንትን ገመዱ ተዘጋጃጀ ከላይ ይወርድበት ምናምን ተዘጋጃጀ ተገዛ ምናምን ሁሉ ነገር አለቀ አሁን ጓንቱ መጥቶ ሲያየው የጨርቅ ጓንት ነው የሚሰራው ሰውዬ ሰንበዲ ልክ ሲያየው የጨርቅ ጓንት ነው አይ ይሄ እጄን ያቃጥለኛልና ይሄም ወደ ቆዳ ይለወጥልኝ እሺ ተብሎ እንደገና መርካቶ ታስሶ ቆዳ ተፈልጎ ሰለሞን ሉልሰገድ ነበር ፕሮዳክሽን ማናጀሩ እሱ እንትን ብሎ ይዞ መጣ ፈልጎ ቆዳ ተገኘ መጣ እዛ ተና ማታ ላይ ሄድን ወደ ቀረጻው ቦታ ልክ ወደ 4 ሰዓት ላይ ነው ማታ ሄድን ጭር ብሏል ሄድን ወጥ ከላይ ወጥ ተዘጋጃጀ ምናምን ወደ ላይ ቀለበት መንገዱ ላይ ወደ ላይ ሳያው እንደዚህ ወደ ታች ጨው ከዚህ ላይ ነው እንደምንዘሉ አልኩስ አዎ አይደለ አለኝ ቆሞ ገና ለካስቱ በጣም ቴንሽን ውስጥ ነው ያለው ከዛ ሰለሞን ሉልሰገድ እንዴ ታስፈራራዋለህ እንዴ ምን ነካለኝ ሲለኝ አረ አይኔ ማስፈራራት አይደለም ማለት እንደዚህ አይ እቺ ቀላለች እኮ ምናምን ብዬ እሱ ለማረጋጋት ነው እና እንዴ በጣም ነው የሚያስፈራው በጣም ወደ ታች ርቀት አለው በጣም እና ከታይ ሲያዩት እንዲቀርብ ይመስላል ካለ በጣም ነው የሚያስፈራው ከዛ እንዴ ምናምን ነገር ከዛ ከታይ ጥላውን ጉክሳ እንዴ ፈራህ እንዴ አለው ሲለው እሱ እንደዚህ ቆሞ እሱ እግዚአብሔር ይሁነኝ እንጂ አይዞ ምናምን ተባለ ገመድ ታሰረ ገመዱ ታሰረ ከዛ እንደገና ይያዝልኝ አለ ገመዱ እንዳይፈታ በድርቡ በደም ታሰረ እንደገና ተያዘ ገመዱ ያዙ ተብለን ያዝን ገመዱ ያዝን ከዛ በል ተዘጋጅ ምናምን ተባለ ካሜራ ተዘጋጃጀ ምናምን ተዘጋጃጀ ካሜራ ሬዲ ሆነ ምናምን ከዛ ሬዲ ምናምን ተባለ አው ምናምን ነገር አክሽን ተባለ ሲባል እንደዚህ ይዞት እንደገና ደግሞ መጥፎነቱ ምንድነው እንደዚህ ይዘሽው ብራት ደሞ አለው እንደዚህ ብራቱ ደግሞ እንደገና ከፈታሽን ነው የሚጨምረው ወደ ላይ ከዛ እንደዚህ አለ እንደዚህ አንድ እግሩን አወጣና አለና እንደገና ደግሞ በዚህ እንዴት እንደሚሆን ግራ ገባ አይዞ እንጂ ወይ እግረን ይሄንን አስቀድመው መጅብ ቂጥህን አዙር እንጂ እንዴት ነው የምትሆነው ምናምን እንዴ ወደዚህ ነው እንዴ መዞር ያለብኝ እንዴ ራስህ ታማከረናል እንዴ ራስህን ትንበል እንጂ እሺ ቆይ አለ እንደዚህ እንትን አለ ወጥ እንደዚህ እንደምንም ገመዱን እንደዚህ ያዘው ገመዱን እንደዚህ እንደምንም ያዘው አይዞውን ይዛዋል ምናምን ነገር አክሽን ምናምን ሸው ብሎ በፍጥረት ብሎ እጥዋ አላለም መሬት ላይ ከዛ ሁሉም ጸጥ ሲል ጥላውን ጉክሳ በኢየሱስ ካሜራው ላይ ያለው ካሜራ ከዛ ጥላውን ጉክሳ እንዴ አለ ንግራ ገባው ከረተ ሁሉም ጸጥ አለ በቃ አሃ ያስከው እንደ በስራት አለው ካሜራማኑ ሲለው በስራት እንዴ ምን ይዟለው እኔ እዛ ነኝ ያለው እሱ በዚህ ፍጥነት እንዴት አድርጌ ነው የሚይዘው እንዴት ምን ይዟለው በቃ ሾልኳል እኮ አለው ሲለው ሾለካ አለው አይ አለና ትንሽ በየሱ ብድግ ብሎ ተነሳ በጧ ብሎ ብድግ ብሎ ተነሳና እንደዚህ አይዞ ምናምን አይዞ ተርፋል አይዞ ምናምን ነገር አይዞ ከዛ ይሄ ደና ነኝ ይሄ ተርፍ ያለው ምናምን አይዞ ተባለ አይዞ እሺ ያዝ ነው አይዞ ምናምን ከዛ አየና ጥላውን ጉክሳ አለና እንዴት ነው አላየውና ተደገም ሲለው እንዲህ ያለው በቃ ተደገም ሲለው ከዛ አረ ምን ይሻላል ታዲያ ምናምን ተያዘ በቃ
ወደ ቤት ያለ ወደ ቤት ከዛሽ እንደምንም ወደ ቤቱ በመኪና ተጫነ ወደ ቤት እንትና አለ በመኪና በነጋታው ጥላውን ጉክሳ መጣ ነበረን በነጋታው ሌላ ቀረጻ ነበር መጣ ጥላውን ጉክሳ አይ አለ የትላንት የሚገርም በህይወት ዘመኔ ሙሉ ጉግሳ አይሙት የማረሳው ቀን ቢኖር ትላንት ነው እንዴት ምን እኔ እኮ ከላይ እኮ ገመዱን አንድ ሁለት ይዞት ጃጋጋጋጋጋጋጋጋግ ሲል ስምንተኛው ሲደረሰ የዓለም ፍጻሜ ቀረበ አልኩኝ አለ እንዲያየውኝ በቃ እየሄድን አለ ፌደራሎች ያገኙናል እየሄድን ፍተሻ ነበር አለ በየመንገዱ ይያው እየሄድኩኝ እሱ እንዲቁጭ ብሏል አለ ፌደራሎች ይወረዱ አቶ ጥላውን ይወረዱ ፍተሻ አለ ፍተሻ ፈተሹኝ አለ እኔም ፈተሻውኝ በሉ ይግቡ ጋሽ ይሄዱ ሲሉኝ እሱንም ፈትሹት እንጂ ስላለ አይጉትና ለፌደራሎች እንዲያዩ እሱንማ በርበራችሁ ልካችሁ ምኑንም ፈትሹ እና በኋላ ላይ ድግስ ነበር ፕሮግራም የመዝጊያ ፕሮግራም ተደረገ በኋላ ላይ በሌላ ስታንት መጣ በቃ ካቅም በላይ ሆነና ስታንት መጣ የመጣው ስታንት ያው ካራቲስት ነው መጣ ስታንቱ ተዘጋጃጀ ምናምን ከዛ ምናምን በሱን ትልል አክሽን ምናምን ተባለ ሲባል እንደዚህ ዞር ሸው ብሎ ባይፈጥነት በዚህ በውስጥ እግሩ እጧ ብሎ አልቆመም ሲቆም ብለን ተፋጠጥን ሁላችንም እና ቆሞ ልጁ እንደዚህ ቆሞ ይላል ጥላውን ጉክሳ አራራራራራራራራ ቆመናል ዴንጀረስ ሰራ አንተ ጠቅጠቅ እስኪርብቱ አይደል እንደሆነው ከዛ መጨረሻ እንዴት ይሻላል ካሜራ ያስከው ሲባል በስራት ዴም ፍጥነት ከዛ ሁሉም እንደዛ እዛ ያለው ወደቀ እንዳለ ባለሙያው ካካካካ ተብሎ ሲጸል ልጁ እልያዘው ማለት ነው ልድገም አላለም ልጁ ራሱ ወሽ እንዲያለ ሞራል አይደል እንደምንፈልገው ድገም ወጣ እንደገና በቃ ወጣና ከዛ በቃ ሲወርደው በቃ እልያዘው ልጁ ስለሳቅልበት ምናምን እልያዘው ቀስ ብለህ ነው የምትወርደው ካሜራ ላይ መውረድ ያለበት ምናምን ካሜራ ላይ ይዘው ይገባል ምናምን በቃ ወለተ ሲወርድ ቀስ ብሎ ወርዶ ቁጭ አለ እንዳለ ሲጨበጨብ አየና ልይዞታል ስለሳቅ ልድገም አላለበው እና በቃ በኋላ ረጅም ጊዜ በቃ ጥላውን ጉክሳ አረ እንደው ጥሌ በቃ ይቅርቶ አልቶም እንዴ ነው ምተው ምና ጉክሳ ይሙጣልቶም እንዴ እኔ እኮ እዛ በብራስ ጋር ለብራስ ሆስፒታል ወላዶች ተኝተዋል አለ ተኝተው ወላዶች ሊወልዱ ተኝተዋል አለ ልክ እሱ አለ በዛ ላይ ሸው ብሎ በመስኮት ሲወርድ አለ በመስኮቱ እዚያ ሲያልፍ አለ ዶክተሮቹ አለ በመስኮት ብቅ ብለው አለ ቴንኪው ጥሌ ያለ መጥመርፌ ገላገልከኝ እና በኋላ ላይ መዝጊያ ፕሮግራም ድግስ ተደረገና እንትን ነበር ፕሮግራም ነበር የመዝጊያ ፕሮግራም እዛ ሁላችንም ተገኝተናል እና ፕሮፌሰር ይሳቅ ምናምን ሁሉ ነበሩ ፕሮግራሙ ላይ ምናምንና ትልቅ ዝግጅት ነው እና ይሄ አክተሩ የወደቀው ልጅ አልተገኘም ፕሮግራሙ ላይ ቀለበት መንገዱ ስር ያለው የባህል ቤት ነው እዛ ነው ፕሮግራሙ የነበረው አልተገኘም ጥሌ ለምንድነው ያልተገኘው ምናምን ብለን ስንጠይቀው ምን ላርግ እኔ ጠርቻለሁ በአግባቡ ደውዬ ፕሮግራም መዝጊያ ተደርጓል እና እንዳትቀር ደስ ይለኛል እሺ የት ነው መመጣው ስለዋለ ሲለኛ ቀለበት መንገዱ ስር ያለው ምግብ ቤት ስለዋለ አልመጣም ብሉት ይጥቀማችሁ ብሉት አልመጣም
ገደልከን በሳገደልከን የምትለውን የሀገር ገጠመኝ እንዳለ አውቃለሁ። አንዴ የማረሰው ኮሶበር የሚባል ሀገር ኮሶበር ብዙ ጊዜ ሚዲያ ላይ አልተጫወትኩ አላወራሁት መሰለኝ እንጃ አላስታውስም። ብቻ ኮሶበር የሚባል ሀገር ላይ ሄደን አዳራሽ ቃል ላይ ስናስፈቅድ ዋናውን መስተዳድሩን የክፍለ ከተማው የእንትኑ ዋና መስተዳድሩን ኃላፊውን ምናምን በቃ ጋብዘናል እንግዲህ መተው ቲያትር እንዲያዩ ምናምን ብለን አዳራሽ እንዲፈቅዱልን ጠርታችኋል። ያኔ እንደዛ ይደረግ ነበር። በጣለው በቃ አልቀርም ምናምን ዋናው እንግዲህ የከተማው ፈላጭ ቆራጭ አዛዥ ነው። ከዛ እሺ ምናምን ብሎ ከዛ ቲያትራችን ከመጀመሩ በፊት ትንሽ የምትቀርብ ቁንጽል የኤችአይቪ እንትናለች ለሰው ትንሽ ያን ማስተላልፈን ከዛ ቲያትሩ ይቀጥላል። እሱ እንትን ነውና አዳራሹ በቃ ግጥም ብሎ ሞልቷል። በቃ ብሎ ሞልቶልሽ እንደዚህ እንትን ምልሽ ያለ ሰው ዋይ ይላል በቃ እና በቃ ሊያቆም አልቻለም ሰው ጫጫታው። ይሄ የጠራ ነው ባለስልጣን ከፊት ተቀምጧል እንደዚህ ከፊት እና ከፊት እንደዚህ ተቀምጦ የሰው ዋይ ይላል። ከዛ ብቻ እኔ እንዲህ ተይዤ በቃሪዛ ማስታወቂያው ማለት ነው እያልኩኝ ያው ኤችአይቪ እንትን ነው ድራማውና ይዘውኝ ይገባሉ እንደዚህ በቃሪዛ እያልኩኝ ይዘውኝ ሰው ሲያየን ጸጥ ይላል ምናምን ብለን ነው እኛ ጀመርን። ሰው ዋይ ይላል ስል መደማመጥ አልተቻለም። ዲያሎጉንም መደማመጥ ምንም። ከዛ በኋላ ብድግ ብሎ ተነሳ ሰውየው ሊቀመንበሩ። አዎ ወደ ህዝቡ ወደ ኋላ ዞርና እስቲ ጫበል አለ ሲል ሰው ጸጥ አለ። እግዚአብሔር ወደኛ ዞርና እስኪ አንተም ጫበል ሲል እግዚአብሔር እኛም ቆምን። ስንቆም አለ እንዴት ሆኑ እንዴ? እሱ እዚህ ተኝቶ ያንቋርባል፣ እናንተ እዚህ ትንጫጫላችሁ። ማንን እንስማ? ነው አይደል? ነው እንዴ ያለ ነገር እግዚአብሔር ይወዳል። እንግዳ እንዴ ነው የምንቀበለው? ኧረ ተው እንግዳና ክብር ተው። እንዴት አይነት ነውረኞች ናቸው አለና ዞሩ በልቀጥሎ እንደሚያለና ቁጭ አለው። ቲያትር ደግሞ እንዲህ ሲባል አይመጣም እኮ። በቃ የሳቅን ጨረስን። በቃ የሳቅን ማቃፈቱም ቀርቶ በቃ ሳቆነ በቃ ካካ የሳቅን ሰውየውንም ሳይሆን ሳቄ ነው የሚመጣው። ከቦታው ቁጥር ጋቢ ለብሶ ነው የተቀመጠው። አረሰው በብዛት ጋቢ ለብሰው ይመጣሉ። አገሩ ብርድ ቅዝቃዜ ጥላውን እልፍና ወዳጅሽ ጓደኛዬ ነው። በጣም ነው የምወደው ጥሌ። በጣም በዚህ አጋጣሚ በጣም ጓደኛዬ ነውና ወዳጃችን ነው ይሁላችንም። በጣምና አንዴ አማሃ ጋር እሑድ ቀን ነው ጠዋት ላይ ሳስበው ስለሚያስቀኝ ነው። ሳስበው ባሰብኩ ቁጥር እስቃለሁ። አማሃም ራሱ እኮ በጣም የሚያስቅ ሰው ነው። የተረት አባትን ያስመስል ነበር። ትዝ ይላል። በጣምና አማሃ ቤት እንቁላል ምናምን ሰርተን መጣ ጥሌ ከቤቱ እሑድ ጠዋት ላይ ነው። እኔና አማሃ አብረን እንኖር ነበር። መጣ ምናምን ከዛ እንቁላል ምናምን ጠባብሰን ምናምን ወጭ ብለን በለ አሮጌ ፎርድ ይዝ ነበር። ፎርድ ነበረችው አሮጌ ፎርድ። አላሙዲን ሸልሙት የገዛት ናት። የመጀመሪያ ነበር ያዛት ያኔና የከተማውን ውሻ ሁሉ እየገደለ ትራፊክ ሁሉ ይዘው ነበር። ሁሉ ጊዜ ደም ጎማው ላይ ጠፋው። አደባየው ተይኑ ውሻ ይላል። አንድ አራት ምናምን ውሻ ገሎ ይገባል። ከዛ በላን ቁርስ ምናምን ነገር ምናምን 5:30 ምናምን አረ መሄድ አለብኝ ሰው ቆጥር ያለው ምናምን አለ ነው ጥሌ ትሄድ ምናምን አዎ ምናምን በቃ እሺ ምናምን አለና ከዛ በቃ ወጣንና ኮርኮንች እንዲ ዳገት ነው ወደ ላይ ዳገት ነው ወደ ዋናው አስፋልት ለመግባት ማለት ነው። ወጣና አስነስቶ ምናምን ቁጭ ብለናል። እየነዳ ብቻ ከከከከከከከከከከከ ያለ እየነዳት አነዳዱ ፍሬን ያለው አይመስልም። ያለ ግን እንደነዳ አስፋልቱ ላይ አልገባም። ሲገባ የሆነ ወፍራም ሞተረኛ ሰውዬ ትራፊክ ነው ገጨው። እላዩ ላይ ሊወጣበት ብሎ ሰውየው ሳማ ውስጥ ሰውየው እንዴ ተጨረሰኝ ትገለኝ ረጅም ሰውዬ ነው። ደነገጠን። ኧረ ብለና ወረድ ተገለኝ መጣ ሰውዬው ረጅም ነው። አይ አይደለም ምናምን ወረድ ምናምን አልነው። ወረደ አይ አጋጣሚ ምናምን ነገር እኛም ወረድና አጋጣሚ ምንድነው አጋጣሚ
አጋጣሚ ምንድን ነው? ሰው ከገደላችሁ በኋላ አጋጣሚ አይ በቃ እንትን ስላለ ምን ስላላችሁ ምናምን ሲል ከዛ በጣም የምትገርም ሹፌር ነህ አለና በል መንጃ ፈቃድህን አንተ አላለውም ሲለው መንጃ ፈቃድ ቱታ ነው ያደረኩትና ጎሽ መንጃ ፈቃድ ሳትይዝ ነው አንተ የምትለው ልገለኝ ምናምን ሲለው አይ ኬፕ አድርጓል ጥሌ ኬፕ ልገለኝ ምናምን ነገር ስንል ሊብሬ አንጣ የመኪና ሊብሬ ያሳየኝ ምናምን ሲል ሊብሬው የለም ምናምን ሲል ከዛ እኔ ጥሌ ኮፍያን ያኔ ደግሞ በጣም ፌመስ ነው አሸው አንበሳው ጥሌ ኮፍያን ነው ልቆ ምናምን ቀሰና አይደለም እኮ ጌታዬ ያው መቼም ስህተት ይፈጠራልና አጋጣሚ ምናምን ምንድነው አጋጣሚ ተፋጠጡ ምን አጋጣሚ ምንድነው አይ ምናምን አላወቁኝም እንዳይዘፍን ብቻ አላወቁኝም ምናምን የት ነው ማቀ ምንድነው ምናምን አላለው እንዲህ ነው የሚታዩት እኛ እኔናማ አይደለም ኧረ ዘፋኝ ነው እኮ ጎበዝ እዛ ሜጋ የሚሰራ እንትን ምናምን ምንድነው የሚዘፍነው ምናምን አላለው ምንድነው የሚዘፍነው ምናምን አላቸው ከዛ አይ ኧረ አይደለም እንትንማ አሸው አንበሳው ምናምን ስንል እኔንም አማንም አየና ጎሽ እኔንም ልታሹ ነው ቀጥሎ ወደ ጣቢያ በስመ አብ ወወልድ ወመንፈስ ቅዱስ ቆይ አንዴ ከመሄዳችሁ በፊት ከታች ሰብስክራይብ የምትል ቀይ በተን አለች አንድ ጊዜ ተጫኗት አዎ አሁን ደግሞ ከጎን የመጣች የደውል ምልክት አለች እሷንም አንድ ጊዜ በመጫን ኦል ላይ ያረጋታል ከዚህ በኋላ በየጊዜው የምንለቃቸው ቪዲዮዎች በትኩሱ ይደርሷችኋል ማለት ነው አሁን መሄድ ትችላላችሁ ቻው